ዲቪ አልደርስ ሲል ይላል። እንደዚህ ብቻ እንዴ? ትክክለኛ ነው የምመስለው፣ ግን በጣም ኤዲቲንግ አሪፍ ነው። በጠዋት ተነስቼ ጁሴን እንደዚህ ቀድቼ የምጠጣው እኔ ብቻ ነኝ ወይ? እስቲ ኢትዮጵያ ልምዳችሁን አጋቢ። በጠዋት ከእንቅልፋችሁ ስትነሱ ዘ ፈርስት ቲንግ የምታደርጉት ምንድን ነው? እኔ ጁስ ነው የምጠጣው። እናንተስ? እኛ ደግሞ አይናችንን ነው የምንገልጠው። በጠዋት እንነሳና መጀመሪያ አይናችንን እንገልጣለን። ከዛ በኋላ እናያለን ያለው ነገር። የኮሮና ጊዜ እየተገናኘ ነው ብለኸኝ ነበር። ስለዚህ በማስክ ነበር የምታውቃት ማለት ነው? ያው በማክስ ነበር። ማስኩ ሲወልቅ እንዴት ነው? ምንም ለውጥ የለው። ከቤትህ ሻወር ስትወስድ ከምኗ ነው የምትጀምረው? ከዚህ ከአንገቷ። እኔም እንደዚያ ከትከሻ ስትታጠባ ይችላል። እሺ፣ ግን በግምት ከየቱ ጋር የምትጀምር ይመስላል? ከፀጉሯ የምትጀምር ይመስላል። ከትከሻ። እኛው በቃ ግልጽ ነው። ስትታጠባ ይችላል ማለት እንደዚህ አይነት ሰው አለ። ድንግልና ያጣሁት ከአራተኛ ክፍል በፊት ነው። ቨርጂኒቲን ያጣሁት ከዛ በፊት ነው። ከአራተኛ ክፍል በፊት እንደዚህ ይቻላል እንዴ? እንግዲህ ምን ታደርጉታላችሁ ነው እንግዲህ ዲቴል እንዴት ዲቴል ለመግባት is just ከአራተኛ ክፍል በፊት ማለት እኮ ስንት ዓመት እንደሆነ ገብቷል። almost like very near እዛው ነው። ሶስተኛ ክፍል አካባቢ it wasn't like a successful but yes ተሞከረ። ፋሚሊያውን እንዴት ያንተ ታላቅ የሆነ ሰው ነው? no same age ሰርግ ትላል። እንዴት እንዳወቅኩት አላውቅም። ሰርግ ነገርኩህ እኔ I don't know why ሰርግ እቃቃ ይጮት ባልና ሚስት ምናምን እንደዛ መሰለኝ ለማለት ይፈልግ ባልና ሚስት ነገር I think ሪከርዱን ሰብሬዋለሁ። ኢትዮጵያ እንትና like ሪከርዱን ሰብሬዋለሁ። ይላው ሶ አዶናይ አሬ ሰው ያዙልን እንዴ! ምን እያለ ነው? ገና ማለት ተከክኩ እንዴት ታዘዘል ብራዘር። ሰላም ሀጂ። የምን ችግር ነው? ቀጥል። ይሄን አመማ በሻቢያ ጦርነት ጊዜ ቦምብ ፈንድቶብኝ ጆሮዬ ትንሽ አይሰማኝም። የጆሮ እቺ ታማሃለች። ነገሩ እኮ ይኸውልህ ባትሰማ ነው የሚሻለው። ለምን ደህና የሚሰማ ነገር የለም። ብልግና ከመስማት ደግሞ አለመስማት ይመረጣል። ብልጽግና አይመረጥም። ማን አለ እንደሚለው ያማል። አሁን ብልጽግና አይመረጥም አላሉም እንዴ? አትጩህ አንተ ነው የማትሰማው፣ መንግስት ይሰማል። መንግስትን አልሰማውም። አረ እንዲህ አይበሉ ይታሰራሉ። እርሶ ሰውዬ ስማ እባክህ ተወኝ፣ ልጆቼን ላሳድግበት። ከየት እንደመጣህ ማን እንደላከብኝ አላውቅም፣ ግን ተወኝ፣ ተበርቸ ሰላም ምስኪን ወላሂ ልጆቼን ላሳድግ። በቃ ጥሩ ስሜት ላይ አይደሉም መሰለኝ። ሌላ ጊዜ ልምጣ። ሌላ ቀን ትመጣለህ። ምን አሉኝ? ምንም አላልኩም። ምንም አላልኩም። በቃ ሌላ ጊዜ ልምጣ። እርሶ ግን ፖለቲካ ይቅርቦት። እሺ እንዲህ አይነት ችግር ይቅርቦት፣ ይታሰራል። ላሲዘኝ ውይ ቆጬ አንተ ነህ እንዴት እንዳስተናቀጥክ ታኝቼ ነበረ። ምንድነው ስታውናንሲ ስብሰባ ምን ኢሜል ቼክ አላረክሽም እንዴ? አልቻለሁ ኢሜል አረኩልኝ እኮ አልችልም። ምን ነው ደህና አይደለሽም? ምች በቃ መታኝ። በቃ ምች አንቺን በድንጋይ ነው እንደሚመታሽ ምን አውቃለሁ። በቃ አረፍ በይ። ስካይፕ ይገባለሁ። ጣሪ ማሪሽ አይዞሽ ያቋርጠኛል። ስሜቴ ይቋረጥ። የስቶር ቁልፍ እሷ ጋር ነው አለው አይደል? ስሚ ደግሞ አስካለ እንዴ አንቺ ምንድነው ቆጬ መጣ እንዴ? መድኃኒት እየወሰድኩ ነው አላልሽም? የሚዋጥ መስለው ነው እንዴ? የሚሰማ እኮ ነው። ሊስኒንግ ሜዲሲን ይባላል ነገር። እኔ ደግሞ ሸዋትሽኝ መስሎ አይዞህ ቀላሉን አርግልሽ።
መብራት ኃይል ተቀጥረ ደሞዝ አልበቃ ሲል ይላል። ኧረ ማን ነው እንደዚህ በሩ የሚያንኳኳው? ኧረ መጣን። አባሪስኪ የበሩን ልገመጥሉት ይከንዳላ ምን ማለት ነው? ምን አገባል? ንብረትነቱ እኮ የኔ ነው። እሱን እስኪ ተው። እነማን ናችሁ? ከመብራት ኃይል ነው የመጣ ነው። ታዲያ እንደዚህ በስነም እንዴ? እስኪ ዝም በል። ስራችንን አታስተጓጉል። ፀሐይ ላይ እኮ ነው የቆምነው። መብራት አለች? አዎ አለች። ትጠቀማለህ? አጥፍቼው እሄዳለሁ። ቆይ ምን ማለት ነው? ምን ሌላ ወሬ አልፈልግም። ንፍጣም ምን ማለት ነው? እንትን ተከራለህ? አራት ታስጠቅማለህ በደንብ። አይ ያው ስቶቭ፣ ፍሪጅ ሶስቱ ይጠቀማሉ። አንዱ አይጠቀምም። ሚኒስ የታለ ቆጣሪው? ቆጣሪው ይኸውና ከላይ ነው። ይሄ ነው። ስንት ብር ከፈልክ? ያው የሁለቱንም የፍሪጁንም አንድ ላይ 4000 ብር ከፍለናል። ሌባ ምን 4000 ብር ምናምን ትላለህ? ምን ማለት ነው? እስኪ ዝም ብዬ ልገምትልህ። አሁን የዛሬን ወር 19000 ክፈል። በቃ ምንም አስቸግራችኋል እዚህ ሰፈር። ኧረ እባክህ ንጊታኔ 19000 ብር ተከራላ አላልክም እንዴ? እኮ ቁራጣውንካ። ኧረ እባክህ ወንድሜ ታሽጓል ብለህ እንትን በለው በቃ። ኧረ እባክህ እዛም ፋይሌን አስተጓጉላለሁ። ኧረ እባክህ ዝም በል ይበት። ምን ሌላ ወሬ ታወራለህ? ስለሌለኝ እኮ ነው። ምን እናርግ? ደረት ከመገልበጥ በጸባይ ማውራት ትችል ነበር። ሰበር ከስሪያውን ሊፋጭ ለካሜራው ፍትህ ያስፈልገዋል። የምር ተወግሯል እኮ በየቪዲዮው ላይ በቃ ይወግሯል። እዲ እሺ ምንድን ነው? ወፎ ነው። ወፎ ስታምር ይመችህ፣ በጣም ይመችህ። ሄሎ ሄሎ፣ እኔ ውድ የት ነው ያለው? እኔ እዚህ የሆነ ቦታ እየተዝናናው ነው ከጓደኛዬ ጋር። ከማን ጓደኛ ጋር? ሴት አይደለችም፣ ከወንድ ጓደኛዬ ጋር እኮ። ማካ ነው። እኔን አታምኚኝም እንዴ? አገናኝ፣ ሰላም ልበለው በዛው። እሺ። ጥሩ ጊዜ እያሳለፍን ነው። ረበሽን። ምን አይነት የተመታ ጓደኛ ነው ወይ? እንደዚህ አይነት ሰው አይጠፋም። ግን የመካየ ጓደኞች ማለት እንደዚህ የሚያስበላ ሁሉ ጊዜ የሚያስበላችሁ ሰው በቃ ሙድ የሚይዝባችሁ ሰው አይጠፋም። ምን አይነት የተመታ ነው? ተከስተ እባላለሁ። በእንቅልፍ መተኛት ነው የምተዳደረው። የዕድሜን ግማሽ በመተኛት ነው ያሳለፍኩት። ቀላል የሚባል ስራ አይደለም። አንዳንድ ቀናት ለመተኛት በጣም አስቸጋሪ ናቸው። ሙያው ትዕግስትን ይፈልጋል። የዕድሜን ግማሽ ያሳለፍኩበት ሙያ እንደመሆኑ አሁን ላይ የተሻለ ልምድ አካብቻለሁ። ሀገራችንን በእንቅልፍ ማስጠራት የዘውትር ሕልሜ ነው።